ክርስቶስ ሞትን የማይፈራ አምላክ የሞትን መውጊያ የሰበረ ጌታ መቃብርን ፈንቅሎ የተነሳ አምላክ ነውና ወደሚወዳቸው ወደ ወዳጆቹ መጣ። ለ38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ እንደ ትኋን ከድንጋይ አልጋ ላይ ተጣብቆ ሞቱን ሲጠባበቅ የነበረ ሰው መሳሙ ሰላሳ 8 ዓመት በኋላ አድኖት እኮ ነው ያዳነኝ። ያ ሰው ያዳነኝ ምን አለ? ያ ሰው ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በይተ እግዚአብሔር አባቶች ካህናት፣ ካህናተ ምስጢር ዲያቆናት፣ የተከበራችሁ የእግዚአብሔር ሰዎች፣ የእመቤታችን የቅድስት ድንግል ማርያም ልጆች እንደምን አደራችሁ? እንደምን አደረሳችሁ? አሜን። እግዚአብሔር የተመሰገነና የተከበረ ይሁን። ያሰኛው ድንኳን ቅዱስ ቆመሃል ልጅሽ ነው ብለን እንፈልግሃል አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ ኃጢአተኛው ድንኳን ቅዱስ ቆመሃል ልጅህ ነው ብለን እንፈልግሃል አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ ጌታዬ ሙሉ ሰው እንዲሁ ይሄ ነው ልቤ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድል አግኝታልና ከኃጢአተኛው ድንኳን ቅዱስ ቆመሃል ልጅህ ነው ብለን እንፈልግሃል አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ ባገኘኝ ጊዜ ሸፈናኝ በለሷ ከፊት ያነበብኩት ፍጹም አይረሳም ከዚህ የበለጠ ታያለህ ምትለኝ ዓይኔ ይናገራል እንደማትረሳኝ ከኃጢአተኛው ድንኳን ቅዱስ ቆመሃል
ጎብኝተሃል። ልጅስ ነው ብለን እንፈልግሃል። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። ምናለኝ ብለህ ነው ደጃፌን የምትመታው? እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ዳፌ በእንባ በቆላይቴን ገብተህ በምሕረት ግባ። ከኃጢአተኛው ድንኳን ቅዱስ ቆመሃል። ልጅህን ሰው ብለን እንፈልግሃል። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። እኔ ቆምብሃለሁ ሁሉን ስታፈቅር አብሶን ጉድጓድ የሞት አስሽር እንዲህ እያለ ነው የሚገኘው ውስጤ ኢየሱስ ክርስቶስ ምርና መድኃኒቴ። ኃጢአተኛው ድንኳን ቅዱስ ቆመሃል። ልጅህን ሰው ብለን እንፈልግሃል። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለህ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። ኃያል ነው እግዚአብሔር ኃያል ንጉሡ ኃያል ነው እግዚአብሔር ኃያል ነው ንጉሡ። አይቻለው ባይኔ ሲቆም ማዕበሉ አይቻለው ባይኔ ሲታዘዝ ነፋሱ። ኃያል ነው እግዚአብሔር ኃያል ነው ንጉሡ ኃያል ነው እግዚአብሔር ኃያል ነው ንጉሡ። አይቻለው ባይኔ ሲቆም ማዕበሉ አይቻለው ባይኔ ሲታዘዝ ነፋሱ። ሰረገላውን በእሳት ሰርቶታል በደመና ላይ ይረማመዳል። በብርሃን ድንኳን በሰማይ ያለው እርሱ ነው ጌታ የምናመልከው እርሱ ነው ጌታ የምናመልከው። ኃያል ነው እግዚአብሔር
ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ እውነት በፊቱ ፍትሕ በእጁ ሲኦልን ገነት አሉ ከደጁ ስልጣን የእርሱ ነው አለቅነት ማን እንደ ጌታ ከአማልክት ማን እንደ ጌታ ከአማልክት ኃያል ነው እግዚአብሔር ኃያል ንጉሡ ኃያል ነው እግዚአብሔር ኃያል ንጉሡ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ምድር ጠፈሩን ይዟል እርሱ እሳት ተፈጥሮናል ቀሚሱ የክብር ብርሃን ይብራ በልቤ አንተ ለእኔ ውድ ገንዘቤ አንተ ለእኔ ውድ ገንዘቤ ኃያል ነው እግዚአብሔር ኃያል ንጉሡ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ተራራው ተንቀጠቀጠ ግርማው ሲገለጥ ሁሉ ገለጠ ድንቅን አድራጊው ታምረኛው ከማዳኑ ጋር ይምጣው ወደኛ ከማዳኑ ጋር ይምጣው ወደኛ ኃያል ነው እግዚአብሔር ኃያል ንጉሡ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ታቦር ተራራው ተንቀጠቀጠ ግርማው ሲገለጥ ሁሉ ገለጠ ድንቅን አድራጊው ታምረኛው ከማዳኑ ጋር ይምጣ ወደኛ ከማዳኑ ጋር ይምጣ ወደኛ ኃያል ነው እግዚአብሔር ኃያል ነው ንጉሡ ኃያል ነው እግዚአብሔር ኃያል ነው ቅዱሱ አይቻለሁ ባይኔ ሲቆም ማዕበሉ አይቻለሁ ባይኔ ሲታዘዝ ነፋሱ ላቀረበልን ለወንድማችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ዝማሬያችንን ይቀበልልን። ጥበብ ቀሲስ ባንተ ይሁን ባየ አባታችን ያስተምሩናል። በቀጥታ ወደ እሳቸው ወስዳችኋለሁ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ታውቃላችሁ ዛሬ ሰንበት ነው አይደለ? የምን ቀን ነው? የፈውስ ቀን አይደለ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሰንበቱ እየተገኘ በምኩራቦች እየሄደ ማዕበል በጀልባ እየተሻገረ ወደ ታመሙ ሰዎች ቤት እየገባ በንዳድ የተያዙትን በምኩራብ የጎበጡትን ጎብጠው ያሉትን እንዲሁም ደግሞ በቤተ ሳይዳ ደግሞ ዛሬ እንደምታውቁት ማን ነው የሚባለው? ቀኑ
እንደ ቅዱስ ያሬድ አጠራር እንደ ቤተ ክርስቲያን አጠራር ዛሬ ቀኑ ማን ይባላል? መጻጉዕ። ምንን ይወክላል? ቀኑን። ሰዎች የሚድኑት በተለያየ ምክንያት ነው። እግዚአብሔር በእጆቹ እየዳበሰ የሚያድናቸው ሰዎችን በተለያየ ምክንያት ነው። አንዳንዶቹን በተናገሩት የቅንነት ቃላት ያድናቸዋል፣ በራሳቸው አንደበት አያችሁ። አንዳንዶቹን ደግሞ ከሩቅ ሰዎችን አምጥቶ ወንጌል ያስተምርና ያድናቸዋል። ተመልከቱ። አንዳንዶቹን ወደ ተቀደሰው ወደ እግዚአብሔር ተራራ ያመጣቸውና ቦታውን አይተው መሬቱን ረግጠው ይድናሉ። ዕጣኑን አሽትተው ይድናሉ። መስቀሉን ተሳልመው ይድናሉ። ጸበሉን ጠጥተው እምነት ተቀብተው ይድናሉ። እስኪ እግዚአብሔርን አመስግኑት። ዛሬ እግዚአብሔር በምን ምክንያት እንደሚያድነን እስኪ እንመልከት። በመጽሐፍ ቅዱሱ የተጻፈው ቃል በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 6 የተጻፈው ቃል እንዲህ ይላል። ልትድን ትወዳለህ የሚል ጥያቄ ይጠይቃል። እስኪ በአንድ ላይ ልትድን ትወዳለህ በሉ እስኪ። በተነቃቃ ሕሊና በአንድ ጊዜ ልትድን ትወዳለህ በሉ እስኪ። አዎ ይህ ጥያቄ ነው። አንቺንም ነው የሚጠይቀው፣ አንተንም ነው የሚጠይቀው፣ እኛን ነው የሚጠይቀው። ልትድን ትወዳለህ ሲል መዳን የሚፈልግ ሰው አለ? ልትድኑ ትፈልጋላችሁ ወይ ነው የሚለው። ዛሬ ያልታመመ ሰው አለ? ያልታመመ ሰው አለ? ሁላችንም በሽተኞች ነን፣ ከመቅደሱ ጭምርት እንደምታዩት አይደለ? ሁሉም በሽተኛ ነው። እግዚአብሔር የተመሰገነ ይሁን። አየሩ ያለመዛባቱ እሱ ራሱ ጥሩ ነው። የነፃነት አየራችን አልተነፈግንም፣ ሰጥቶናል። ፀሐዩን በነፃነት እንድንሞቀው ሰጥቶናል። ከዛ ውጭ ሁሉም ነገር ውድ ነው። ሁሉም ነገር ውሃ ውድ ነው። ውሃ ስንት ነው? ውድ ነው አይደለም? ጤፍ ርካሽ ነው መሰለኝ። ሽንኩርቱ፣ ቃሪያው የለ ነገር አለ። ሁሉ ውድ ነው። እግዚአብሔር ግን በምሕረቱ ሁላችንም ይዞር። አሁን በኪሱ ገንዘብ ያልያዘ ሰው አለ። ኪሳችሁ ስትገቡ ኪሳችሁ አንዳንድ አባቶች ምንድነው ሲቀልዱ ምን ይላሉ? አንተ ኪሴ ውስጥ ስገባ ቁንጫ ሲዘልና ምን ነገር ማለት ምንድነው? ገንዘብ የለኝም ለማለት ፈልገው ነው አይደል? አባቶቻችን ነው እንደዛ እንግዲህ። ስለዚህ የእግዚአብሔርን ቸርነት እየጠበቁ ግን የዕለት እንጀራችንን እንዴት አድርጎ እንደሚመግበን አያችሁ፣ እንዴት እንደሚያኖረን አያችሁ። እግዚአብሔር እንዴት እንደሚያኖረን፣ እንዴት ወጥተን እንድንገባ፣ ወጥተን በሰላም እንድንገባ እንዴት እንደሚጠብቀን አምልኮና ውዳሴ ለእርሱ ይሁን። ቸርነቱ ብዙ ነውና ለዘላለም ስሙ የተመሰገነ ይሁን። የነገሩ መነሻ እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ከቁጥር 1 ጀምረን ስናነበው ከዚህ በኋላ አይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም መጣ ይላል። የአይሁድ በዓላቸው ነበረ። እንግዲህ የእኛ በዓላችን መቼ ነው? አሁን ጾሙን ከጨረስን በኋላ መቼ ነው? በዕለተ ሰንበት አለ። ጌታችን ኢየሱስ ክርስቶስ ዓርብ ተሰቅሎ በሶስተኛው ቀን እሁድ በዓላችን ነው አይደል? ነጭ ለብሰን ወደ ቤተ መቅደሱ መጥተን ስንዘምር አድረን አያችሁ፣ ስናመሰግን አድረን በእኩለ ሌሊት ክርስቶስ እንደተነሳ መስክረን ስጋውን በልተን ደሙን ጠጥተን ወደ ቤታችን ሄዳለን አይደል? ልክ እንደዚሁ የአይሁድ በዓላቸው ነበረ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ኢየሩሳሌም መጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቋንቋ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻዎች ነበሯት ይላል። ቦታው ማን ይባላል? ቤተሳይዳ ይባላል። በሌላ ቋንቋ ደግሞ የበጎች በር። እዚያ አካባቢ ቀይ አፈር ይባላል። አብዮት ፋና ትምህርት ቤት ይባላል። ያሬድ ሜዳ እና አንድ ቦታ ሆኖ ስሙ ግን የተለያየ መጠሪያ አለው። 5 መንገዶች መመላለሻዎች አሏቸው። ወደዛ ወደ ውሃው
ወደ ጸበሉ መግቢያ 5 አቅጣጫ 5 መስመር አለው። በዛ በባህሩ ዳርቻ ላይ ከተለያየ አቅጣጫ የመጡ ሕሙማን ዳር ለዳር ተኝተዋል። ምን ፈልገው ነው? ታመው ነው። እና እኩለ ሌሊት ሲሆን በ9 ሰዓት የእግዚአብሔር መልአክ ሰማያትን አቋርጦ ወደ ባህሩ ይመጣና ባህሩን ይመታዋል። ባህሩን ከመታው በኋላ በባህሩ ዳርቻ ያሉት ሁሉ ተሽቀዳድሞ ወደ ባህሩ የገባ ሰው ከማንኛውም አይነት ደዌ ይፈወሳል። አሁን እዚህ የምናውቀው ብዙ ጊዜ እያንዳንዳችን እንደ እምነታችን መጠን የበሽታው አይነት ተራ እንደሆነ የምናውቅ ሰዎች አሉ። አንዳንዶቻችን ደግሞ አንዳንዱ በሽታ በጣም ጠንካራና ኃይለኛ እንደሆነ ምንም እንደማያድነው የምናምን ሰዎች አሉ። አይደለም እንዴ? ለምሳሌ አሁን በጣም አደገኛ በሽታ የምንለው ምንድን ነው? እስኪ ንገሩ። አንዳንድ ድምፅ ሰምቻለሁ። HIV ይላሉ ሰዎች። ግን አሁን በእግዚአብሔር ዘንድ ከባድ ነው እሱ። እግዚአብሔር ሲመጣ ከባድ ነው? ቀላል ነው። እግዚአብሔር ከሞት እያስነሳ እኮ ነው አይደል እንዴ? እንኳን በሽታ ከሞት እያስነሳ የለም እንዴ አምላካችን አይደል እንዴ? ተውት። ከመቃብር ቦታ በዮሐንስ ወንጌል ምዕራፍ 11 ላይ ተመልከቱት እስኪ። ከመቃብር ያስነሳው ሰው አለ። እሱ ማን ነው? አልዓዛር። አልዓዛር አልዓዛር ብሎ ከጠራው በኋላ ተነስ ውጣ አለው። አረ ጌታ ሆይ 4 ቀን ሆነው እኮ። ስንት ቀን ሆነው? 4 ቀን ሆነው። ይሸታል አለች ማርታ። ማርያም ኢየሱስ ክርስቶስ የሚወዳቸው ቤተሰቦቹ ናቸው። ሲታመም አልዓዛር ራሱ ምንድን ነው ያለው? ጌታ ሆይ የምትወደው አልዓዛር ታሟልና ተሎና። ደብዳቤ ጻፉ። ለማን ነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ደግሞ ይወዳቸዋል። ለቤታቸው ይገባል፣ ይወጣል፣ ያከብሩታል። ገና ሲመጣ ከሩቅ እየሮጡ ሄደው ከጉልበቱ ስር ይወድቁና ጉልበቱን ይስማሉ። አይገርምም? ጉልበቱን ይስማሉ። የምትወዱት ቄስ አለ ሄዳችሁ ሮጥ ብላችሁ ጉልበቱን የምትስሙት ዛሬ የለም። ክፉ አታናግሩኝ በዕለተ ሰንበቱ። ለማንኛውም ወደ ትምህርቱ አይደለ። ስለዚህ እነዚህ የተቀደሱ የእግዚአብሔር ቤተሰቦች ኢየሱስ ክርስቶስን ይወዱ ስለነበር ደብዳቤ ጻፉለት። ወዲያው ምንድን ነው ያደረገው? አልዓዛር አንቀላፍቷልና ወደ ቢታንያ መመለስ አለብኝ ብሎ ሲነግራቸው ለደቀ መዛሙርቱ ተቆጡ። እንዴ ጌታ ሆይ በዛ አካባቢ እየተፈለክ እኮ ነው። ወደዛ ከሄድክ እርግጠኛ ነኝ አይሁዳን ተሰብስበው ይገሉሃል። እንዲያውም ቶማስ እንዴ ከእሱ ጋር አንሄድም አለ። ከማን ጋር አንሄድም? ኧረ ጎመን በጤና ክርስቶስን ተከትለን ሂደን ደግሞ በድንጋይ ወግረው ይገሉን እንዴ አለ። አንዳንድ ቀኖች ያተዛዝባሉ አይደል? አንዳንድ ቀን ያተዛዝባሉ። የማይሆን ቃላት ስንናገር ታክሲ ላይ ስትሄዱ ታክሲ ላይ የተለጠፈ አንድ ጥቅስ አለ። ለሚያልፍ ቀን በሉት እስኪ፣ ለሚያልፍ ቀን የማያልፍ ቃል አትናገር ነው። ቶማስ የማይሆን ቃል ተናገረ። ግን ማን መጣ? በፍቅርና በምሕረት ጌታችን ኢየሱስ ክርስቶስ ወደ ሕይወታችን ይምጣ፣ ወደ ኑሯችን ይምጣ። ኢየሱስ ክርስቶስ ሞትን የማይፈራ አምላክ፣ የሞትን መውጊያ የሰበረ ጌታ፣ መቃብርን ፈንቅሎ የተነሳ አምላክ ነውና ወደሚወዳቸው ወደ ወዳጆቹ መጣ። እንዲህ ነው። አንቺ ተጨንቀሽ ሊሆን ይችላል፣ አዝነህ ሊሆን ይችላል፣ ወንድሜ አዝነን ሊሆን ይችላል፣ ተቸግረን ሊሆን ይችላል፣ መቼ ባገኘው እያለን እግዚአብሔርን እየጠበቅን ሊሆን ይችላል። እግዚአብሔር ግን ይሰማል። እግዚአብሔር ግን አዳምጦናል። እግዚአብሔር አይቶናል። እርግጠኛ ነኝ ወደኛ ይመጣል። ወደ ማን ይመጣል? ወደኛ ይመጣል። እኔ ቅድም ተናግሬያለሁ። እግዚአብሔር ሰዎችን የሚያድነው በምንድን ነው ብያለሁ? በነገሮች ሁሉ። በምን ሁሉ? በነገሮች ሁሉ። በጊዜ፣ በሰዓት፣ በዘመን፣ በወራት፣ በቀናት እግዚአብሔር ወደ ሕይወታችን እየገባ የተሰበረው ዕድላችንን እየጠገነ እያቃና ከወደቅንበት እያነሳ የሰላም ሕይወት እየሰጠን ይኸው እየኖርን ያለ ነው አይደለም እንዴ? በዚች ምስኪን ሀገር ረሃብ እና ስደት በጠናባት፣ ወንድማማቾች በሚተራረዱባት፣ እምነት በጎደለበት፣ በወንድማማቾች መካከል ፍቅር በጠፋበት ዓለም ማን እያኖረን ነው?
ክብር ለሱ ይሁን፣ ምስጋና ለሱ ይሁን። መጣ። ማርያም አየችው። እየሮጠች ሄደችና እግሩ ላይ ወደቀች። ጌታ ሆይ አንተ በዚህ ኑረህ ቢሆን ወንድሜ ባልሞተ። ማን ባልሞተ? ወንድሜ ባልሞተ። እግዚአብሔር ቦታ ይወስነዋል። ዳገቱ፣ ተራራው፣ አቀበት፣ ቁልቁለቱ፣ ዘመን፣ ወራት፣ ጊዜ፣ ሰዓት እግዚአብሔር ይወስነዋል። አይወስነውም። አሁን እኔ እየተናገርኩ ያለሁት እግዚአብሔር ሲፈልገን ወደኛ እንዴት እንደሚመጣ ነው እያወራሁ ያለሁት እንጂ የዕለቱ ትምህርት በዚህ ምስኪን ለ38 ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ እንደ ትኋን ከድንጋይ አልጋ ላይ ተጣብቆ ሞቱን ሲጠባበቅ የነበረ ሰው መጻጉዕ ምኑን ይጠባበቅ ነበር? ጌታ ሆይ እንደው ነፍሴ ብትወጣ ዛሬ። ታመን የምናውቅ ሰዎች ታውቁታላችሁ። ታመን የምናውቅ ሰዎች ኧረ ዛሬ በሞትኩ እባክህ አተንፍሰኝ አምላኬ፣ ዛሬ እባክህ ነፍሴን ከሥጋዬ ለያ። መዳን እኮ እንፈልጋለን አይደል እንዴ? መዳን እንፈልጋለን፣ መቆም እንፈልጋለን፣ ደህንነት እንፈልጋለን። ግን ምንድን ነው ተስፋ ከመቁረጣችን የተነሳ ሰውነታችን በህመም ሲጎዳ የመጨረሻው የምጣር የሚሆነው ጸሎታችን ምንድን ነው? ጌታ ሆይ ነፍሴን ከሥጋዬ ለያ። በቃ እኔ ጊዜ የለኝም፣ ሰላም አጣሁ፣ ተጨነቅኩኝ፣ አመመኝ፣ እባክህ ጌታ ሆይ ሊረዳኝ የሚችል የለም፣ ከጎኔ ሰው የለም ብለን እናጣጥራለን። ያኔ የምሕረት ክንዱ ይዘረጋል። ይህ ሰው ወላጆቹ፣ ቤተሰቦቹ በዚህ የመጠመቂያ ቦታ ላይ በጀርባቸው ተሸክመው አመጥተው አስቀመጡት። የተጠረበ ድንጋይ ነው። ሌሊት በቅዝቃዜው በረዶ ይሆናል፣ ይቀዘቅዛል። ቀን ደግሞ ፀሐይ ይሆናል። 38 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ጀምሮ በዚህ አልጋ ላይ ተጣብቋል። አንተ እንደዚህ አይነት በሽታ ነው። በጣም እኮ የሚገርም በሽታ ነው። አሁን እኛ 3 ቀን ታመን፣ 4 ቀን ታመን፣ ሳምንት ታመን፣ ወር ታመን፣ አገር ይያዝልኝ 40 ቀን እድሌ ነው፣ በቃ ምንም ልድን አልችልም፣ አባ ከሌ አልመጡልኝም፣ የዶክተሩ ገንዘቤን በላው፣ ቤተሰብ አልጠየቀኝም፣ እናቴ የለችም ካጠገብ፣ ብዙ ነገር እናወራለን። 38 ዓመት ወላጆቹ ተመላልሰው ሊጠይቁት አልቻሉም። ታውቃላችሁ ክርስቲያኖች 38 ዓመት ወላጆቹ ይመጣሉ፣ ያዩታል፣ ተስፋ ቆርጠው አይተውት ይሄዳሉ። ሲጀመር ሲጠጉት ሰውነቱ ይገማ ነበር፣ ይሸት ነበር። ታውቃላችሁ ክርስቲያኖች እስኪ 3 ቀን ተሸፍናችሁ ተኙ። አይደለም ማታ ራታችን ተኝተን ዛሬ ጧት ስንነሳ ያፋችንን ጠረን አዳምጠን ነው። እውነቴን እኮ ነው የምላችሁ። ሰው ምን ያክል በስጋው ደካማ እንደሆነ ተመልከቱ። ነፍሳችን ከጌታችን ከክርስቶስ ከአምላካችን ከእግዚአብሔር ጋር የተጣመረች ናት። ስጋችን ግን በጣም ለፈስፋሳና ደካማ ነው። ስጋችን ሰውነቱ ይሸታል፣ ይከረፋል። ቅድም ማርያም እንደተናገረችው 4 ቀን ነው ከሞተ ሰውነቱ ይሸታል። ስለዚህ ወደ መቃብር መሄዳችን ትርጉም የለውም። ጌታ ሆይ ይቅር እባክህ ተመለስ አሉት። እሱ ግን አልዓዛር ብሎ ጠርቶ ከመቃብር አስነስቶ በቃ መግነዙን ፍቱለት ብሎ ሊመረመር የማይችል ረቂቅ የሆነ ምስጢራዊ ጠረን በሕይወቱና በኑሮ በስጋውና በነፍሱ አዋሃደው ይላል። እግዚአብሔር ከመጣ ማንነታችንን ነው የሚቀይረው። ጤናህን ይቀይረዋል፣ ወጣትነትን ይቀይረዋል። ተመልከት፣ የተኮፋተረ የተጨማደደ ፊትህን ይቀይረዋል። ማን ሲመጣ? ችግር ያጠቃውን፣ ረሃብ ያጠቃውን፣ መከራ ያለለዘውን ሰውነትን እግዚአብሔር ያማሸዋል። በመንፈሳዊ ቅባት ያሽና ያማሸዋል። ስለዚህ ገብቷል ሸቷል የሚባል ነገር የለም። እግዚአብሔር የሚወዳቸውን ሰዎች ከትቢያቸው፣ ከነውራቸው፣ ከርኩሰታቸው፣ ከጥፋታቸው፣ ከውድቀታቸው አንስቶ ሰው ያደርጋቸዋል። የቀመሳችሁ ትኖራላችሁ። በእግዚአብሔር እጅ የዳናችሁ እግዚአብሔር መልካም ያደረገላችሁ የላችሁም ወይ? ትመሰክራላችሁ እኮ እንመሰክራለን። እኛ ክርስቶስ ያደረገልን ነገር ብዙ ነው። ውለታውን በገንዘብ ተምነን በምንም በኃይል በፓወር በስልጣን ባለን አቋምና አቅም ልንተነትነው አንችልም። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይህ ሰው 38 ዓመት በስቃይ በድንጋይ ተጣብቆ በአልጋ ላይ ተኝቶ ይሰቃይ ነበረ።
ብዙ ሕመምተኞች ይድናሉ እየተጋፉ ቀድመው ወደ ባህሩ እየገቡ የእግዚአብሔር መልአክ ያናወጠውን ባህር ነክተው የባህሩ መናወጥ ከዛ ማዶ ከዚህ ማዶ ውሃው ማበሉ ሲጋጭ የውሃው ፍንጣሪ ሲነካቸው ቀጥሎ ይድናሉ ከምንም አይነት በሽታ። ችግርም ሊሆን ይችላል። ችግር እኮ በሽታ ነው። ታውቃላችሁ የተዋሕዶ ልጆች ችግር ከምንድን ነው የሚመጣው ስንል አብረው ከሚወለዱ የዘር አጋንንቶች የዘር አይነ ጥላ የሚባል እድል የሚከለክል እድል የሚዘጋ ሰርተህ እንዳትለወጥ ጠረን ሁሉ ይቀይራል። ጠረን የደረትን የብብትን ጠረን ይቀይረዋል። የሕይወትን የኑሮን ጠረን ይቀይረዋል። እንዲህ አይነት መናፍስቶች አሉ። ስለዚህ በሽታ ነው። ስለዚህ 38 ዓመት ወድቆ የነበረ ሰው የሚያነሳው ጠፋ። ለምን? ወደ ባህሩ ጎትቶ የሚያስጠጋው ሰው የለም። አንድ ሰው መጣ። ክብርና ምስጋና ለእርሱ ይሁን። እሱ ማነው? እናታችን አቤት እመቤታችን ክብሯ አይደለም። ግን ድንግል ማርያምን ስናስባት ኢየሱስ ክርስቶስን ስንመለከተው ድንግል ማርያምን እናስባታለን። ታውቃላችሁ? ከመስቀሉ አጠገብ ያሉትን ስናይ የእመቤታችን ክብሯ እንደ ፀሐይ አብርቶ ይታያል። ምክንያቱም ከመስቀሉ አጠገብ ነበረች እሷ፣ ከመከራው አጠገብ ነበረች እሷ፣ ከረሃቡ ከስደቱ አጠገብ ነበረች እሷ፣ ከግርፋቱ ከቁስሉ አጠገብ ነበረች እሷ። እሷ ማለት ድንግል ማርያም እመቤታችን የወለደችው ልጅ ኢየሱስ ክርስቶስ መድኃኒት ሆነ። ሲጀመር ኢየሱስ ማለት ምን ማለት ነው? እስኪ ንገሩኝ፣ ተናገሩ። ኢየሱስ ማለት ምን ማለት ነው? የሰው ስም ነው ይታወቃል። ግን ኢየሱስ ማለት የሥጋ የነፍስ መድኃኒት ነው። ስትጸልዩ ክርስቲያኖች እውነቴን ነው የምላችሁ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ በሉ እስኪ። ስትጸልዩ በምትጸልዩበት ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ የማለች የዳዊት ልጅ ኢየሱስ ሆይ እኔን ኃጢአተኛውን ማረኝ። ምን እንዳደርግልህ ትፈልጋለህ? ዓይኖቼ እንዲያዩ። የጢሞቴዎስ ልጅ በርጤሜዎስ የጸለየው ጸሎት ነው። ኢየሱስ የሚለው ቃል መድኃኒት ማለት ነው። መድኃኒትን ወልዳ የሰጠችን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልን እናታችን ቅድስት ድንግል ማርያም ዛሬም ዘወትርም ስሟ ከፍጥረታት መካከል ከፍ ከፍ ይበል። ስለዚህ መጣ። ከመጣ በኋላ ካጠገቡ ቆመ፣ ተጠጋ። ተጠግቶ ዓይኖቹን ተመለከተው፣ ሰውነቱን አየው። ሰውነቱ ተበልቶ አልቋል። ጅማቶቹ በአጥንቱ ላይ ይታያሉ። አዘነለት ይላል። ምን አለለት? አዘነለት። መዳን ትሻለህ አለው። አያችሁ ክርስቲያን ምን ትፈልጋለህ? መዳን ትፈልጋለህ አለው። ጌታ ሆይ አለ። የተቸገረ ሰው ማት ነው የሚያወራው። ሲቸግራችሁ ችግሬን ይፈታልኛል ያላችሁት ሰው ወደ እናንተ ሲመጣ ያልተጻፈውን ሁሉ አይደል የምታነቡት? ይህን ጽፌ አነብለታለሁ ካላችሁት በላይ እኮ ነው የምትናገሩት አይደል እንዴ? ይህ ሰው መዳን ትፈልጋለህ ወይ ሲባል አዎ ጌታ ሆይ ነበር ማለት የነበረበት። ምን አለ? መዳን ትሻለህ ሲለው እንዲህ መዳን ትፈልጋለህ ወይ ሲለው ካጠገቡ ተጠግቶ ጌታ ሆይ ሰው የለኝም። ምን የለኝም? ሰው የለኝም። እግዚኦ መሐረነ ክርስቶስ። አቤት ሰው ማጣት ያሳዝናል። ሰው ማጣት ያሳዝናል። ወልደን ልጆቻችንን ስናጣቸው፣ በተግባር ስናጣቸው አያሳዝንም? በትዳር እየኖርን የትዳር አጋራችንን ስናጣው፣ በስነ ምግባር ስናጣው፣ ወንድም ካጠገብ ያለ ወንድምን ስታጣው፣ በምግባሩ በጸባዩ በሕይወቱ ከአንተ ሲነጠል፣ በወንድማማቾች መካከል ፍቅር ሲጠፋ፣ መቃቃር፣ መጠወላለድ፣ የጎሪጥ መተያየት ሲጠፋ ያሳዝናል። አያሳዝንም? እኔ እኮ ዛሬ ብቻዬን ሆንኩኝ፣ እኔ እኮ ዛሬ ሰው አልባ ሆንኩኝ፣ ዘመድ ወዳጅ አጣሁ እኮ። ዘመድ የሌለው ሆኖ እኮ አለ። ዘመድ እኮ አለ፣ ግን በጥላቻ ተሞላ። በግፍ በመከራ በሐሜት በተንኮል
በምቀኝነት በቅናት እርስ በርሳችን መነቋቁር ጀመርን። ስለዚህ ሰው አለው፣ እናት አለው፣ አባት አለው፣ ወንድሞች አሉት፣ ቤተሰብ አለው። ሰው የለኝም ማለት ምን የለኝም ማለት ሰው የለኝም። ሰው ያጣበት ምክንያት ደግሞ 38 ዓመት አልጋ ላይ ስለተኛ ነው። አንድ ቀን ተኝተዋል። የአጠገብ ያሉ ጓደኞችን አታገኛቸው። አንተ ስትጫወትበት ከነበረ ቦታ የተደሳይሉ ሂደው እየተጫወቱ ነው። ካራምቡላ ቤት ካወካቸው ለአንተ ሲሉ ካራምቡላ ቤት አይቀሩም፣ እዛው ካራምቡላ ቤት ይኖራሉ። መጠጥ ቤት ካወካቸው ለአንተ ሲሉ አንተ ታመሃል ብለው ከመጠጥ ቤት አይቀሩም፣ መጠጥ ቤት ናቸው፣ አንተ ግን ተኝተሃል። ንግድ ቦታ ካየሃቸው ካወካቸው እዛ ቦታ ከተዋወቅ እንደሱ እየነገዱ ነው፣ አንተ ግን ባልጋ ላይ ተኝተሃል። አንተን ብለው ንግዳቸውን አንተን ብለው ስራቸውን አይተው። ሰው እንደዚህ ነው ወዳጅ። የማይተወውን እግዚአብሔርን እንጣበቀው። እስኪ ንገሩኝ ክርስቲያኖች፣ እንደዛ አይሻልም? የማይተወውን በእናታችን ማኅፀን የጠበቀንን የአባቶቻችን አምላክ ብቸኛ ብንሆንም ሰው የሚሆነንን ክርስቶስን እንጣበቀው። ሰው የለኝም አለው። ምን የለኝም? ችግር ለደህና ዘመድ ለደህና ቤተሰብ መናገር እጅግ በጣም አስፈላጊ ነው። እሱም ደግሞ ችግርን ይፈጥራል። ጌታ ሆይ ሰው የለኝም። የእግዚአብሔር መልአክ መጥቶ ሌሊት ባህሩን ሲያናውጠው ያኔ አንስቶ ወስዶ ወደ ባህሩ የሚጨምረኝ ሰው የለኝም፣ ብቸኛ ነኝ፣ 38 ዓመት ባልጋ ተኝቻለሁ አለው። ኢየሱስ ክርስቶስ አሁንም ትኩር ብሎ ተመለከተው፣ አየውና አልጋህን ተሸክመህ ሂድ አለው። ይህ አስደንጋጭ ቃል ነው። ለብዙ ዘመናት ለታመመ ሰው አዲስ ነገር ነው። ተመልከቱ። በነፍስ ሲቃ ውስጥ በመከራ ሲቃ ውስጥ ነው ያለው። አሁን ለዚህ ሰውዬ አንድ አባት ሊፈውሱት ቢሄዱ ምንድን ነው የሚያደርጉለት? እስኪ ንገሩኝ። ምን ሊያደርጉለት ይችላሉ? ቅባ ቅዱስ ከሌላቸው እምነት ይቀቡታል። እምነት ከሌላቸው ጸበል ይረጩታል። ጸበል ከሌላቸው በመስቀል ያሹታል። አቡነ ዘበሰማያት ይደግሙለታል። ነገ ትድናለህ ይሉታል እንጂ ዛሬ ትድናለህ አይሉትም። አልቆለታል። ሰውነቱ 38 ዓመት በበሽታ የተበላ የታኘከ ሰው ነው። አጥንቱ ብቻ ነው የሚታየው። ከዛ ውጭ ደግሞ የሰውነቱ ጠረን በሩቅ ያሉ ሰዎችን ያርቃል። እንዴ 38 ዓመት መተኛት ቀላል አውዳችሁት እንዳይሆን ባካችሁ ሰዎች። 3 ቀን መተኛት እንኳን ሰውነታችን መቆም እኮ ያቅተናል አይደል እንዴ? መቆም ያቅተናል። የለበስናቸው ልብሶች ለኛ ይሸጡናል። በዚህ ሰዓት አልጋህን ተሸክመ ሂድ ሲለው ብድግ አለ። ተፈናጥሮ ተነሳ። በአጥንቱ ነው የቆመው። በምን ነው የቆመው? በአጥንቱ ነው የቆመው። ስጋ አልነበረው። ወዲያው ተመልከቱ፣ የ30 ዓመት ጎረምሳ ነው የሆነው። የስንት ዓመት? የ30 ዓመት ጡንቻ ያለው ኃይል ያለው ፓወር ያለው ሰው ነው የሆነው። አልጋን ተሸክመ ሄዳለሁ። ያቺ የሚወዳትን ተኝቶባት የነበረችውን ጥልጋር ጭንቅል እዚህ ማጅራቱ ላይ ተሸክማትና ተመልከቱ፣ በዛ በትልቁ መንታ ጎዳና ብዙ ሰዎች የሚተላለፉበት 5 መንገድ ባለው በአደባባዩ ላይ ተሸክሞ ሲሄድ ወግ አጥባቂዎች አዩት። አልጋ ተሸክሞ ሲሄድ ወግ አጥባቂዎች አሁንም አሉ። በዚች ቤተ ክርስቲያን ውስጥ አሁንም ወግ የሚያጠብቁ አባቶች እንዳያገለግሉ የሚያደርጉ ምዕመናኑ እንዳይገለገሉ የሚያደርጉ መከራ ይዘው የሚመጡ የጥፋት ልጆች አሁንም አሉ። እዚህ ቤተ ክርስቲያን አሉ። በየትኛው ቦታ ላይ የቤተ ክርስቲያን ሸክም የሆኑ አሉ። እግዚአብሔር እነሱን ልቦና ይስጥልን። ስለዚህ አልጋውን ተሸክመ እንዴ በዕለተ ሰንበቱ አሉት። መጡና በዕለተ ሰንበቱ እንዴት አልጋን ተሸክመ ትሄዳለህ? 38 ዓመት ተኝቶ እያለ መተው ጠየቁት። ማን ነው የተጎዳው? ንገሩ። ማን ነው ተኝቶ የነበረው? ማን ነው አሁን የዳነው? ማን ነው የተፈወሰው? ብዙ ዘመናት የተኛው እሱ ራሱ፣ ብዙ ዘመናት ከተኛበት እግዚአብሔር ያስነሳው እሱ ራሱ። ዘመድ የለው፣ ጠያቂ የለው፣ ወገን የለው፣ አይዞባ የለው፣ ቀዝቃዛ ውሃ ብቶ የሚሰጠው እንኳን አልነበረም። ግን የእግዚአብሔር ልጅ እግዚአብሔር፣ የብርሃን ልጅ ብርሃን፣ የሕይወታችን ፋና ኢየሱስ ክርስቶስ ውድቀታችንን አስወግዶ ኃይልና ምርኩዝ የሚሆነን
መጣና አልጋህን ተሸክመ ሂዳለሁ። በዕለተ ሰንበቱ እንዴት ታደርጋለህ? ያዳነኝ ያ ሰው አልጋህን ተሸክመ ሂዳለኝ። እስኪ ያዳነኝ በሉ እስኪ። ያ ሰው አልጋህን ተሸክመ ሂዳለኝ። በጣም የሚገርም ነገር ነው ይሄ ንግግሩ ራሱ በጣም። አሁን እኛ ታመን ስንነሳ አንዳንድ ሰዎች ሲተርቱ ሰምታችሁ ታውቃላችሁ? ታሞ የተነሳ በሉት ታውቁት የለ? ታሞ የተነሳ እግዚአብሔርን ረሳ፣ ፈጣሪውን ረሳ አይደል የምንለው? አብዛኞቻችን ታመን ተነስተን ማን እንዳዳነን የማናውቅ ሰዎች አሉ። ማን እንዳዳነን ምን እንዳዳነን ባለውለታችን እንኳን ነርስ ዶክተር ሆኖ መድኃኒት አውጦ መርፌ ወቅቶ አክሞ ቢያድነን እንኳን በፍጹም ትዝ አይለን። እኛ ድነናል በቃ። አባቶች በጾም በጸሎት ተግተው ጸልየውልን እንኳን በንድን ያዳኑን አባት በእኛ ሕይወት ውስጥ ቦታ የላቸው። በቃ ድነናል። በዚህ ሰውዬ ሕይወት ውስጥ ክርስቶስ ቦታ አልነበረውም። ታውቃላችሁ ክርስቲያኖች? ከ38 ዓመት በኋላ አድኖት እኮ ነው ያዳነኝ። ያ ሰው ያዳነኝ ምን አለ? ያ ሰው ከልቡ አርቆት አላራቀው። ያ እኮ ነው ያለው። ወይ አምላክ ያላለው፣ ወይ ፈጣሪ ያላለው፣ ወይ ጌታ ያላለው፣ ወይ ዘመድ ያላለው፣ ወይ ወዳጅ ያላለው ያዳነኝ ያ ሰው አልጋህን ተሸክመ ሂዳለኝ። እኔም ዛሬ አልጋዬን ተሸክሜ ይሄው በዚህ አያችሁኝ፣ በዚህ አያችሁኝ። አይገርምም ክርስቲያኖች? ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እጅግ ባለውለታችን ነው፣ ባለውለታችን ነው። አልጋህን ተሸክመ ሂዳለኝ ብሎ መለሰላቸው ለጠየቁት። ድሮ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ደግሞ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀው። ማንን ነው ያላወቀው? የዳነው ሰው፣ የተፈወሰው ሰው፣ አልጋውን ተሸክሞ የሄደው ሰው። በጣም ብዙ ሰው በአካባቢው ስለነበረ መፈወስ መዳን የሚፈልግ ሰው ስለነበረ በባህሩ አጠገብ የከበቡት ሰዎች ስለነበሩ አልጋውን ከተሸከመ በኋላ ወጥቶ ነው የተፈተለከው። በቃ ሄደ። ጠላቶቹ እንዲያዩት፣ ያልጠየቁት እንዲያዩት፣ መዳኑን አውቀው ጠላቶቹ እንዲናደዱ ስለፈለገ የተሸከመውን አልጋ ሄዶ ይዞ በኢየሩሳሌም አደባባይ ነው የተሽከረከረው። ያዳነውን ሰው እንኳን ጉልበቱን በማቴዎስ 17 ላይ ስትመለከቱ አንድ ሰው 17 ተመልከቱ። 18 ላይ እንደዚህ አንድ ሰው ልጁ ይታመምበታል። ክርስቲያኖች ቀን ቀን ባህር ውስጥ ይጥለዋል። የያዘው የዘር ቡዳ የሚባል መንፈስ ነው የያዘው። ሌሊት ደግሞ መብራት እያየ በሚነድ እሳት ውስጥ ይጥለዋል። ይህ ሰው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ተማሪዎች ወደ ደቀ መዛሙርቱ አመጣውና ልጄን አመመብኝ፣ እባካችሁ ፈውሱልኝ አላቸው። ምን በሉልኝ አላቸው? የመፈወስ ስልጣን ለደቀ መዛሙርቱ ተሰጥቷቸዋል። አድኑልኝ አላቸው። ያጋንንት ግን የዛር ቡዳ ሆኖ ዱዳ መንፈስ ነበረ። ምን አይነት መንፈስ ነበረ? ዱዳ መንፈስ ነበረና ሲጮህ አፉን ገጥሞ ነበር የሚጮኸው። ያጉረመርማል እንደ ጅብ። ፈሩት፣ ደነገጡ። እዚህ እንኳን ልጆች መንፈሱ ሲጥላቸው እንዴት ነው የምትፈሩና ግግግግ ብላችሁ አይደል የምትፈተለቁት? ሰው እኮ ነው ካጠገባችሁ እየተንፈራፈረ ያለው ሰው፣ እግዚአብሔር የፈጠረው ሰው፣ ኢየሱስ ክርስቶስ የሞተለት ሰው እዚህ ሲፈራገጥ ስታይ በስመ አብ ወወልድ ወመንፈስ ቅዱስ ብለን ጃጅተን የምንሮጥ ሰዎች አሉ። አንተ ላይ ያለውን ግን አይተኸዋል? በአንተ ውስጥ ያለውን ግን አይተኸዋል ወይ? እሱም እኮ አላወቀም በውስጡ አጋንንት መኖሩ። ድንገት የእግዚአብሔር መንፈስ ሲነካው ነው የተገለጠው ሚስጥሩ። ሰዎች እንተዛዘን እስኪ። ስለዚህ ወጥቶ ሄደ። ኢየሱስ ክርስቶስን አላወቀውም። እሱ ነው ያዳነኝ እንዳይል አላወቀም። ንግግሩን እንኳን ተመልከቱት። ያዳነኛ ሰው አልጋህን ተሸክመ ሂድ ነው ያለው። አልጋህን ተሸክመ ሂድ ብሎኛል ብሎ ነው የተናገረው። ከዚያ በኋላ ኢየሱስ በቤተ መቅደስ አገኘውና እንሆ ድነሃል፣ ከዚህ በኋላ ከዚህ የባሰ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ማን አገኘው በቤተ መቅደስ? ንገሩኝ እስኪ። ማን አገኘው?
ኢየሱስ ክርስቶስ አገኘው። ኢየሱስ ክርስቶስ ያዳናቸውን የፈጠራቸውን ያውቃቸዋል። ምን ይላቸዋል? ያዳናቸውን የፈወሳቸውን ምን ይላቸዋል? ያውቃቸዋል። እነሱ ዘብተውበት ነበረ። ተመልከቱ፣ ተሳልቀውበት ነበረ። ብዙ ነገር ብለውት ነበረ። ግን አባቱና ፈጣሪው ኢየሱስ ክርስቶስ ከእሱ ጋር ነውና አድኖታል። ስለዚህ ያዳነኝ ያ ሰው ብሏቸው ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በመቅደስ አገኘው። ከዚህ በኋላ ድነሃል። ምን ብላል? ድነሃል። ደግመህ ኃጢአት አትስራ፣ ራስን ጠብቅ ነው ያለው። ያዳነኝ እሱ ነው ለካ። አያችሁ፣ የፈወሰኝ እሱ ነው ለካ። ያዳነኝ እሱ ነው ለካ። ሄደና ምን አላቸው? ያዳነኝ እኮ ኢየሱስ ነው አላቸው። ያዳነኝ ማለት መናገሩ ጥሩ ነው እኮ፣ ግን አይሁድ ማንን ይፈልጉታል? ማንን ይፈልጉታል? ክርስቶስን ይፈልጉታል። ለምንድን ነው የሚፈልጉት? ሊገሉት ይፈልጋሉ። ራሱን የእግዚአብሔር ልጅ አድርጓል ብለው ሊገሉት ይፈልጋሉና ቢያንስ እንኳን ያዳነውን በሚስጥር መያዝ ነበረበት። በዮሐንስ ወንጌል ምዕራፍ 9 ላይ ከቁጥር 34 ላይ ተመልከቱ። መልሰው አንተ ሁለንትናህ በኃጢአት የተወለድክ አንተን እኛን ታስተምረናለህን አሉት። ወደ ውጭም አውጥተው ጣሉት ነው የሚለው። ወዴት አውጥተው ጣሉት? በኃጢአት የተወለድክ። ለምሳሌ ከእናቱ ማኅፀን ጀምሮ ዓይነ ስውር የነበረ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መንገድ ላይ ተቀምጦ ሳንቲም እየለቀመ አየውና ደቀ መዛሙርቱ ጥያቄ ሆነባቸው። በዓይኑ ላይ በግንባሩ ላይ ዓይን የለው። ጌታ ሆይ ያሉት ተከትለው፣ አቤት ይህ ሰው በአባቱ በእናቱ ኃጢአት ነው ዓይነ ስውር ነው የተወለደው። የእግዚአብሔር ታምር በእሱ ይገለጽ ዘንድ ነው እንጂ እናቱም አባቱም ኃጢአተኞች አይደሉም። ይህ ሰው ምራቁን ወደ መሬት እንትፍ አለና ዕለቱ ሰንበት ነው፣ እንደ ዛሬው ዕለት ነው። ምራቁን አዋሃዱ ካፈሩ ጋር በግንባሩ ላይ ምልክት አደረገበት። የዓይን ቅርጽ ሰራለት። ሂድና በሰሌን መጠመቂያ ተጠመቅና እና ትድናለህ አለው። ሂዶ በሰሌን መጠመቂያ ታጥቦ ድኖ ዓይኑ ተገፎ ቆዳው እዚህ ላይ ተገልጦ ብሌን ያለበት ቅንድብ ያለበት ግንባሩ ላይ የሚንከባለል ኃይል ድንገታዊ የሆነ የፈውስ ኃይል አድሮበት ድኖ መጣ። ባለ ዓይኑ ሆኖ ባለ ብርሃኑ ነው መጣ። ሁሉም ተደነቁ። ማን ነው ያዳነ? ማን ነው የፈወሰ? የፈወሰ ሰው ማን ነው አሉ። ተመልከቱ። ሁሉም ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተም አላወቃችሁም፣ እኛ አላወቅነውም። ማን የፈወሰ በዕለተ ሰንበቱ ማን ያዳነ እያሉ ሲያዋክቡ ከወዴት እንደሆነ እናንተ አላወቃችሁም። በዮሐንስ ወንጌል ምዕራፍ 9 ላይ ከቁጥር 30 ተመልከቱ። እናንተ አላወቃችሁም። ይህ ድንቅ ነው፣ አለማወቃችሁ ድንቅ ነው። ነገር ግን ድሮ ዓይኖቼ ዕውሮች ነበሩ፣ ዓይን አልነበረኝም፣ ዓይኖቼን ከፈተልኝ አላቸው። ዓይኖቼን ምን አደረገልኝ? በቃ ዓይኖቼን ይህ አደገኛው ሰው ነው። ክርስቶስን የወደደ በነፍስና በስጋው አምላኩን የወደደ አደገኛ ሰው ነው። ይገርማቸዋል። በቃ አድኖኛል አላቸው። እየመለሱ እሱን ብቻ አይደለም፣ በአካባቢው ያለውን ሰው እንደ ደህንነት እየዞሩ ወላጆቹን ሁሉ መጠየቅ ጀመሩ። አሁንም ተመልከቱ በዮሐንስ ወንጌል ምዕራፍ 9 ከቁጥር 25 ላይ እርሱም መልሶ ኃጢአተኛ መሆኑን አላወቅንም፣ ዕውር ሆኖ ነበር፣ አሁን ግን እንዲህ ሆኖ አይተነዋል ተፈውሶ። ኃጢአተኛ በመሆኑ ሳይሆን በእናት በአባቱ በደል ሳይሆን ከእናቱ ማኅፀን ጀምሮ ሲወለድ እንዲህ ሆኖ ዕውር ሆኖ ነበር የተወለደው። አሁን ደግሞ ዓይኖቹ ተገልጠው አይተነዋል እያሉ ሌሎች ሰዎች ስለሱ መመስከር ጀመሩ። ፈሪሳውያን እያንዳንዳቸው ዓይኖችህን የገለጠልህ፣ ዓይኖችህን ያበራልህ፣ ዓይኖችህን የፈወሰልህ የት አለ? ይህ ሰው በዕለተ ሰንበቱ ሰዎችን እያዳነ ነውና ከእግዚአብሔር አይደለም ኃጢአተኛ ነው ብለው ተናገሩ። ከማን አይደለም? አሁን ያዩት ሰንበትን ነው። ማንን ያዩት? የእግዚአብሔርን ድነት፣ የሰዎችን መቆም፣ የሰዎችን ከአልጋ መነሳት አይደለም። ሰዎች እየተረዱ እያወቁ ያሉት ሙሴ ያስቀመጠውን ሕግ ነው ማክበር የፈለጉት። በዛች ቀን ሰው በእግሩ መሄድ አይችልም፣ ውሃ መቅዳት አይችልም፣ ከብቱን ሳር አጭዶ ማብላት አይችልም፣
መሰብሰብ፣ እርስ በርስ ዲስከስ ማድረግ፣ ማውራት፣ ስለ ማህበረሰቡ በማህበረሰቡ ውስጥ ስላለው ደህንነት መነጋገር አይቻልም። በዕለተ ሰንበቱ ያወለቁትን ሱሪያቸውን እንኳን አይለብሱም። ይገርማቸዋል። ወደ ሽንት ቤት እንኳን ለመሄድ ተጠንቅቀው ነው፣ እየፈሩ በራቸውን አይከፍቱም፣ ዘግተው ነው የሚውሉት። እንዲህ አይነት ሰዎች ድህነት ሲነገር በዕለተ ሰንበቱ ኢየሱስ ክርስቶስ ሰዎችን አዳነ ሲባል ግራ ተጋቡ፣ ሁሉ ተሸማቀቁ። ስለዚህ እንደ ኃጢአተኛ ቆጠሩት። ምን አላቸው? እኔ እንግዲህ እማውቀው አለ። አንድ ኃጢአተኛ ሰው ሰዎችን ሲያድን አይቻላቅም። አንድ ምን ሰው ኃጢአት ኖሮበት ቢሆን ኖሮ በምን ኃይሉ በምን ስልጣኑ ሊያድን ይችላል? እኔ የማውቀው አይኖችን እንዳዳነልኝ ነው። ምኖችን እንዳዳነልኝ ነው? አይኖችን እንዳዳነ። የዚህኛውን ሰው ታሪክ ደግሞ ስንመለከተው ኢየሱስ ነው ያዳነኝ። ማን ነው ያዳነኝ? ኢየሱስ ነው ያዳነኝ። ወዲያው ተሰብስበው መጡና ሊገሉት እኮ ነው። ከበቡት፣ በቃ ሊገሉት በድንጋይ ይወሩት። ለምንድን ነው? አንዳንድ ጊዜ ከሰማይ ነው የወረድኩት ይላል። አንዳንድ ጊዜ እግዚአብሔር አባቴ ነው ይላል። ራሱን የእግዚአብሔር ልጅ አድርጎ ይናገራል። ሌላ ጊዜ ደግሞ እኔና አብ አንድ ነን ይላል ብለው እርስ በርሳቸው ተነጋገሩ። ስለዚህ ልትድን ትወዳለህ? አዎ ጌታ ሆይ፣ አልጋህን ተሸክመህ ሂድ። እስኪ ወደኛ ህይወት እንመልከት። ልትድኝ ትወጃለሽ ወይ? ልትድን ትወዳለህ ወይ? ክፋትን አስወግድ። ልትድን ትወዳለህ? ምቀኝነትን አስወግድ። ልትድን ትወዳለህ? ሃይማኖትህን አጥብቅ። ልትድን ትወዳለህ? ንስሐ ግባ። ልትድን ትወዳለህ? በጉልበት ተንበርከክ። ክርስቲያኖች ጠላታቸውን በዓለም ላይ የመጣባቸውን ጠላት የሚያሸንፉት መድፍ በመታጠቅ አይደለም፣ ሽጉጥ በመታጠቅ ቦምብ በመታጠቅ አይደለም፣ በኃይልና በስልጣን አይደለም። ጠላታቸውን የሚያንበረክኩት ተንበርክከው ነው። እነማን ንገሩኝ? እነማን ናቸው ጠላቶቻቸውን የሚያንበረክኩት? ክርስቲያኖች። ስለዚህ ልትድኝ የምትወጂ ከሆነ ተንበርከኪ። በሰባቱ የጸሎት ሰዓታት መንበርከክ እንኳን ባንችል ጠዋትና ማታ እንበርከክ። በዓለም ላይ የመጣብንን መከራ እንድናስወግድ። በምን ላይ? በዓለም ላይ ልንድን የምንፈልግ ከሆነ አስራት በኩራት እናውጣ። ሰዎች ይሄን እንደ ተራ የምትቆጥሩ ሰዎች ልብ አድርጉ። መናገር ነው ሰው። አስራት በኩራት የማያወጣ ሰው የጤና እክል ይገጥመዋል። እኔ ግልጽ ልንገራችሁ፣ ይሄ የእግዚአብሔር ቃል ነው። የጤና እክል ይገጥመዋል። የአመጋገብ ችግር ይገጥመዋል። ሰርቶ የመለወጥ ችግር ይገጥመዋል። ገንዘብ የሚያባክኑ መናፍስት በሕይወቱ ያድራሉ። ቅድስና እንዳይኖረው ያደርጋሉ። ኢየሱስ ተጠቂ እንዲሆናል። መጽሐፍ ቅዱስ ላይ ያልተጻፈውን ያወራል። ሰውዬ እንደዚህ አይነት ነገር አለ ልትል ትችላለህ። እኔ ምን ቸገረኝ? የወደዳችሁ ተቀበሉ። የማይጸልይ ሰው ጤነኛ ነው? ንገረኝ እስኪ፣ ጤነኛ ነው ወይ? ለእግዚአብሔር አለመታዘዝን እኮ ነው የሚያመለክተው። አባ ብሎ አባቱን የማይጠራ ሰው ጤነኛ ነው? የሆነ የአእምሮ ዘገምተኛ መሆን አለበት። እስኪ ልጆቻችሁን ተመልከቷቸው። ከመኝታ ስትነሳ ጠዋት ብድግ ብለው መጥተው አባዬ አይደለም የሚሉት ነገር ይላሉ አይሉ? አባዬ አይደለም። እኛም የሰማይ አባታችንን ጠዋትና ማታ ማንጠራ ከሆነ ጤነኞች አይደለንም። እኔ ግልጽ ልንገራችሁ፣ የሆነ ደካማ ጎን አለን። የሆነ የተጠቃነበት ችግር አለ። አንድ መንፈስማ በውስጣችን አለ አይደል እንዴ? እንስሳ እንኳን አያደርግም እኮ። በልተው ሳሩን ከበሉ በኋላ ምንድነው የሚያደርጉት እንስሶቹ? ይላሉ ሲተኙ አይደል እንዴ? ያመነጅካሉ። እኛ የለም። ትበላለህ ድቃስ ነው አይደል? ትበላለህ ለሽ ነው አይደል? ከመኝታ ስትነሳ ወደ ስራ፣ ከጓደኞቻችሁ ጋር ስትገናኙ ሃይ እንዴት ነው ስራ? እንዴት ነው ስራ? እንዴት ነው? እግዚአብሔር ሳትይዝ ስራ እንዴት ነው የሚባል ቋንቋ የለም። ጸሎት እንዴት ነው? እየበረታህ ነው? እየጸለይክ ነው? እባክህ ወንድሜ ስለኔ ጸልይ ነው የሚባለው። ቤተ ክርስቲያን እንዴት ናት? ቤተ ክርስቲያን ሄደህ ታውቃለህ? እና አባ እንዴት ናቸው? አሁንም እያገለገሉ ነው? እንዴት ነህ? ቤተሰብ እንዴት ነው? አገልግሎት እንዴት ነው? ጸሎት ስግደት እንዴት ነው የሚባለው? እንደምን አደርክ እንኳን የለም። ሃይ ፍሬንድ፣ ሃይ ሰላም ነው፣ ሰላም ነው፣ ሰላም ነህ ወይ እንኳን አይደለም እኮ።
አስተውላችሁ ታውቃላችሁ? ሰላም ነህ ወይ እንኳን አይደለም። ሰላም ነው ማን ነው? ማን ነው ሰላም ነው? እንጃ አናውቅም። ቋንቋችን እንደ ባቢሎናውያን ደምለቅለቅለቅ። ሰላም ነህ ይሄ የጨዋ ንግግር ነው። እግዚአብሔር ይመስገን እኔ ደህና ነኝ፣ አንተ ሰላም ነህ፣ ይሄ ጥሩ ንግግር ነው። ሰላም ነው ግን ሌላ ነገር ነው። ሰላም ነው ደህና ስራ እንዴት ነው? ገጥሟቸው አያውቅም? እስኪ አስተውሉ። ከቤት ስትወጡ ይህን ነገር ኳልኩሌት አድርጋችሁ ያዙና የሚገጥማችሁን ሰው ምን ያክል ተጎድተናል ታውቃላችሁ? ምን ያክል ቅዱስ የእግዚአብሔር መንፈስ ከኛ ለቋል። ሰላምታችን ተቀያየረ። አራዳ ነው ሰይጣን። እኛ የምናውቀው ፀጉራችንን ወደዛም ወደዚህም ተቆርጠን ተቀነዳድበን የሆነ ነገር አለባበሳችን አበላሽተን እርድና የምንለው እሱ አይደለም። ስለዚህ ክርስቲያኖች ስንገናኝ እንደምን አደርክ? ለጊዜያቶች ሁሉ የሰላምታ ቋንቋ አለ። እንደምን አደርክ? እግዚአብሔር ይመስገን። ማን ተመሰገነ? አይ ይሄ ጸሎት ነው የራሱ። እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። መልሱ ነው። ሃይ ሃይ የሚባለውን ነገር ተው። ለወፍ ነው ሃይ የሚባለው፣ ለበራሪ ነገር ነው ሃይ የሚባለው፣ ለእንስሳ ነው ሃይ የሚባለው። ሰው የከበረ ፍጡር ነው። ስሙ ከአምላኩ ጋር የሚወሳ የሚነሳ ነው ሰው። ታውቃላችሁ? ከፍጥረታት መካከል ትልቁን ጸጋ ያገኘው ማን ነው? የእግዚአብሔር መልአክ አይደለም፣ ሰው ነው። ተመልከቱ። ለሰው ደም ፈሶለታል። የማን ደም? የእግዚአብሔር ልጅ ደም ፈሶለታል። ለሰው ዋጋ ተከፍሎለታል። ለሰው ግርፋት፣ ስቃይ፣ መራብ፣ መጠማት፣ መሰደድ ድንግል ማርያም ሳትቀር ስቃይዋን የበላችበት መከራ ማን ነው ሲባል የሰው ልጅ ነው። ለሰው ልጅ ሲባል ነው ልጇን አሳድጋ ስጦታ የሰጠችን። በከንቱ የተሰጠው ስጦታ ከእግዚአብሔር ዘንድና ከድንግል ማርያም በከንቱ የተሰጠው ስጦታ ማን ነው? ንገሩኝ እስኪ። ኢየሱስ ክርስቶስ ነው። ልትድን የምትወድ ከሆነ የሃይማኖት ምግባርህን አስተካክል። ልትድን የምትወድ ከሆነ በሃይማኖት ስርዓት ውስጥ እንጓዝ፣ በንስሐ ስርዓት ውስጥ እንጓዝ፣ በይቅርታ ስርዓት ውስጥ እንጓዝ። ደዌያችን ህመማችንን የተሸከመው ንጉሳችን ኢየሱስ ክርስቶስ መከራችንን ያቀልልናል። ጊዜው ሰዓቱ ስለሄደ ይበቃናል። ዕለተ ሰንበት ስለሆነ